ብዙ ሰዎች ወደ ጀርመን ሀገር መጥተው መኖር ይፈልጋሉ፣ ግን እንደሚያስቡት ቀላል አይደለም። በዚህ ቪዲዮ እኔ ያጋጠመኝንና ያሳለፍኩትን አካፍላችኋለሁ። እንደሚታወቀው ጀርመን ሀገር ትልቅ ሀገር ነው። እኔ ግን ፐርሰናሊ ለምን መረጥኩት የሚለው ጋር ልጀምር። ብዙ ሀገራት የማስተርስ ፕሮግራም አለ፣ ነገር ግን በጣም ጥሩ በሚባል ደረጃ ትምህርቱን እያስተማሩ ግን በነፃ የሚያስተምሩ የሉ። እንደ አዲስ የምትሰሙ ሰዎች ልትኖሩ ትችላላችሁ፣ ግን ጀርመን ሀገር ትምህርት ነፃ ነው። እንደ ዩኬ ወይ እንደ አሜሪካ ትምህርት ውድ አይደለም። ወደ ጀርመን ሀገር ግን ስንመጣ ፐብሊክ ዩኒቨርሲቲዎቹ በጣም ጥሩ ናቸው፣ አንደኛ የሚባሉ ናቸው። እንደዛም ሆኖ ግን አያስከፍሉም። በሴሚስተር የምትከፈል 400 ብር 400 ዩሮ። ከዛ በተረፈ ለትምህርት የሚከፈል ምንም ነገር የለም። ስለዚህ ማንን የመረጥኩት? አንደኛው ኦፍኮርስ ትምህርቱ በጣም ቆንጆ ነው። ሁለተኛ ደግሞ ፋይናንሻሊ ለእኔም ሴንስ የሚሰጠው እሱ ስለሆነ ማለት ነው። ወደዚህ ከመምጣቴ በፊት እንደ ሶፍትዌር ኢንጂነር ነበር ስሰራ የነበረው። ፕሮጀክቶችን ሰርቻለሁ። እውቀቴን በሆነ ዶሜን ላይ ጥልቀት ገብቼ መቀጠል ነበረብኝ። ወደ ሳይበር ሴኩሪቲ ገባው ማለት ነው። እንግዲህ አፕላይ የማድረግ ፕሮሰሱ ጋር ስንመጣ ሙሉ ፕሮሰሱ 3 ወር 4 ወር ምናልባት ይፈጀብኝ። ብዙ ሰዎች የሚሸወዱት ነገር ምንድን ነው? ከነሱ ትምህርት ጋር የማይገናኝ ነገር ላይ አፕላይ ያደርጋሉ። አጠቃላይ ወደ 5-6 ቦታ ነው የላኩት። ሪኳየርመንቶቹ ላይ ዩዥሊ ምን ይኖራል? ዲግሪያችሁ ላይ እነዚህ ኮርሶች ይህን ያህል ክሬዲት አወር መውሰድ አለባችሁ። እኔ እንግዲህ የገባሁት ብራንደንበርግሸ ቴክኒሸ ዩኒቨርሲቴት ኮትብስ ቢቲዩ ኮትብስ ይባላል። በቃ ፕሮግራሞቹን ሳየው this is perfect for me አልኩኝ። በቃ ለእኔ የተሰራው ለቤተሰብ ቅርብ ነው። ኮስት ኦፍ ሊቪንጉ ውድ አይደለም፣ ርካሽ ከተማ ነው። ጥሩ ትምህርትም እያገኘው ውድ ያልሆነ ከተማ እየኖርኩ እንደገና ሲያስፈልገኝ ደግሞ እንቅስቃሴ ሰዎች ምናምን የማያገኝበት ምናምን ከተሞች ደግሞ በአንድ ጊዜ መሄድ እችላለሁ ማለት ነው። በእንግሊዝኛ የሚሰጥበት ከሆነ የምንፈልገው ያው አይልትስ ያስፈልገናል ማለት ነው፣ ወይ ቶፍል። እኔ አይልትስ ነው የተፈተንኩት። እሱን ይዤ አፕላይ ያደረግኩ ማለት ነው። የዲግሪ ያስፈልግ ነበረ። ቲንክ ከነሱ ምላሽ ለማግኘት 1 ወር ገደማ ፈጅቷል። እንዳገኘኝ ወዲያውኑ ተቀበልኩት፣ አክሴፕት አደረግኩት እና ወደ ቪዛ አፕላይ ለማድረግ ገባው ማለት ነው። የኤምባሲ ጀስት ብሎክድ አካውንት ነው ያዘጋጀሁት ማለት ነው። ያ ብሎክድ አካውንት እንግዲህ ለ1 ዓመት የኛ የመኖሪያ የሚሆን ገንዘብ ነው ለራሳችን። ወደ 12,000 ዩሮ ይሆናል። እሱ ገንዘብ በየወሩ እየተቆረጠ ወደ ኪሳችን ይገባል ማለት ነው። ቪዛችን ላይ አፕላይ ስናደርግ ግዴታ ያስፈልገናል። ይሄ ከሌለን አይቀበሉንም። ሌላም ኦፍኮርስ እንደ አይልትስ የምናስገባለን ምናምን። ሌላ ነገር ለቪዛችን ምንም አያስፈልገንም። ለትምህርት ስለሆነ የምንሄደው ምንም ይሄ እኔ እንደውም አንዳንድ ዶኪመንቶች ምናምን ይዤ ነበር፣ ግን አያስፈልጉም። እነሱንም አልፈለጓቸውም። አይልትሴን ወሰዱ፣ የብሎክድ አካውንት ኮንፈርሜሽን አካውንቴን ወሰዱ፣ አካውንቴን መግባቱን የሚያረጋግጥ እዚህ እና ኤምባሲው ላይ በጣም ትዝ የሚለኝ ስትራግል አድርጌ የነበረው በሰዓት ቀጠሮ ለማግኘት በቃ ክረምት ስለነበረ እና ሀገራችን ላይ ትንሽ እንትን ስለነበር በሰዓቱ በጣም አስቸጋሪ ነበር። ቀጠሮ ለማግኘት ራሱ 1 ወር ፈጅቶብኛል እየጠበቅኩ ማለት ነው እስኪከፈት። በቃ የለም እያለኝ የስቱደንት ምንም አይነት ካቴጎሪ የቪዛ አይነቶቹ ምንም አይነት አልነበሩም። በጣም በቃ የሚያስጠላ ነገር። ትምህርት ቤት ተቀብሏችሁ እንግዲህ ያስቡት፣ ትምህርት ቤት ተቀብሏችሁ ብሎክድ አካውንታችሁን አዘጋጅታችሁ ቀጠሮ ስታጡ ማለት ነው። እና በጣም የሚያስቅ ጊዜ ነበረ። 1 ወር አካባቢ ፈጀ። በስተመጨረሻም ወዲያው አገኘው። ቀጠሮን ያዝኩኝ። አይ ቲንክ ከዛ እንደገና ሌላ 45 ቀን ፈጀብኝ። ወደ 45 ቀን ገደማ ቪዛዬን እስካገኝ ማለት ነው። ቀላል ቢሆንም አፕላይ ማድረጉ ግን ኖይዝ አለ በጣም። እነዚህ መጠበቁ ምናምን ትንሽ ከባድ ነው። ግን ሁላችንም ከኛ ትምህርት ጋር ላይን የሚያደርግ ነገር ካየን እና ዩኒቨርሲቲ ስንመርጥ መጠንቀቅ ያሉብን ነገሮች አሉ። ውድ ከተማ ባንመርጥ ጥሩ ነው። ውድ የሚሆንበት ኪራይ ውድ ከሆነ በጣም ኪሳችን ይጎዳል፣ አይበቃንም የሚኖረን ገንዘብ። ሌላው ደግሞ በስራ ብቻ ከበር አድርገዋለሁ ብሎ ማሰብም አንዳንዴ ጥሩ ሊሆን ይችላል።
ምክንያቱም ጥሩ ስራ የምንፈልግ ከሆነ ቋንቋ ያስፈልገናል። ሌላው በጣም ብዙ ሰዎች የሚስቱት ነገር እሱ ነው፣ ቋንቋ ምን ያህል አስፈላጊ እንደሆነ። ቋንቋ በጣም ወሳኝነት አለው። ቢያንስ እዚህ ስንመጣ B1 ደርሰን B2 C1 ደርሰን ብንመጣ ፐርፌክት ነው። የትኛውንም ስራ መስራት እንችላለን በC1። ከዛ በፊት እኔ አሁን ፐርሰናሊ ራሱ ስራ አፕላይ ሳደርግ በጣም የተቸገርኩት ነገር እሱ ነው። ቋንቋ እየተማርኩ ነው አክቲቭሊ፣ ግን ከሰዎች ጋር ኮንታክት ያለው ነገር ከሆነ ሎካል ካምፓኒ ከሆነ እና ይሄ ኢንተርናሽናል ካምፓኒ ካልሆነ ብዙ ቦታ ቢሮ ያለው ምናምን ካልሆነ በስተቀር በእንግሊዘኛ ስራ ማግኘት ትንሽ ቻሌንጂንግ ነው። እንደውም በእኛ ፊልድ የተሻለ ነው፣ ግን ሌላ ስራ ላይ ሲሆን በጣም ኦልሞስት ኢምፖሲብል ነው። ስለዚህ ሌላ አይነት በሳይድ የሚሰሩ ስራዎችን ነው ሊሰራ የሚችለው ማለት ነው። የጉልበት ስራ፣ እንደዚህ ዴሊቨሪ የሚሰሩ ብዙ ሰዎች አሉ። ዌርሃውስ ውስጥ የሚሰሩ ስራዎች አሉ። እነሱም ትንሽ ቋንቋ ይጠይቃሉ። በነገራችን ላይ ግን ምንም አይሉ ጀስት ከሰዎች ጋር እቃህ ደርሷል ምናምን እንደዚህ አይነት ነገሮች ስለሆኑ ብዙ ቴክኒካል ነገር ስለማይጠይቅ ቋንቋውም በትንሽ መጠን ግን ስቲል ማወቅ ይኖርብናል። እና እነዚህን ነገሮች ማወቅ አለብን። አንደር ኤስቲሜት የሚደረግ ነገር አይደለም። ብችል እኔ ወደኋላ ተመልሼ 1 ዓመት ቋንቋ ለምጄ ባቅሙ፣ ያው 1 ዓመት በፊት አላቅም ነበር አፕላይ እንደማደርግም፣ ለዛ እንደዛ ብዬ መናገር አልችልም። ግን ከመጀመሪያውኑ እሱን አውቄ ቢሆን ኖሮ ቋንቋ ተምሬ በደንብ እመጣ ነበረ። በደንብ አውቄ እመጣ ነበረ። ከኔ የምትማሩት ትምህርት ካለ እሱን ውሰዱ። ለስራ ብቻ ሳይሆን ሀገሪቱ ውስጥ ራሱ ናቪጌት ለማድረግ በጣም አስቸጋሪ ነው። ጦጣ ነው የምንሆነው። እና ያው እዚህ ከመጣንም በኋላ ቻሌንጆች ይቀጥላሉ። ራሳችንን በአዲስ መልክ ነው እንደገና የምንተዋወቀው። ማንም የማያውቀን ቦታ ነው ያለነው። ምናልባት የራሳችን የምንላቸው ከቤተሰባችን ወይ ምናልባት ጓደኞች ካሉን ከነሱ ውጪ በመጀመሪያ ስንመጣ እዚህ ማንም ያውቀን ሰው የለም እና እንደ አዲስ ነው ሁሉም ነገር የምንለምደው፣ ከሰዎች ጋር የምንተዋወቀው። አዲስ ካልቸር ነው። እነዚህን ሁሉ ነገሮች መላመድ ይፈልጋል በሂደት። ከዛ በኋላ እንግዲህ ሄልዚ የሆነ ሩቲን ዴቨሎፕ የማድረጉ ቻሌንጅ ነው የሚኖረው። ከትምህርቱ ጋር አብሮ ያለውን ነገር እንደገና ጥሩ ምግብ መብላት፣ ራሳችንን አለመጉዳት፣ እነዚህ ነገሮች ኩክ ማድረግ። አንዳንድ ጊዜ እኔ ብዙ ኩክ ማድረግ ሰው አይደለሁም፣ ግን በቃ እንደኔ አይነት ሰነፍ ሰው ለምሳሌ ኩክ የሚያደርጋቸው ምግቦች አሉ፣ እነሱን ማወቅ እኔ ፓሽኔት አይደለሁም በቃ። ስለዚህ ግን መብላት ስላለብኝ እሰራለሁ። ሌላ ሰዓት ግን ሜንዛ ነው የምበላው። ካፌ ምሳ ላይ ቆንጆ ምግብ ነው በጣም ያለው። ሌላ በጣም ማወቅ ያለብን ጥሩ ቤኔፊቶች አሉ። ቅድም ያልኳችሁ 350 ዩሮ ኮንትሪቢዩሽን የሴሚስተሩ ምን ከቨር ያደርጋል? የሜንዛ ምሳችንን ጥሩ ዲስካውንት አለን። በጣም አሪፍ ምሳዎች በ5 ብር 4 ብር በቃ ማክሲመም 5 ብር ነው የምንበላው። ለተማሪ ቅናሽ ስላለ ማለት ነው። ሌላ ሰው እንግዳ ቢሆን በ10 ብር ምናምን የሚበላው ምግብ እኛ በ5 ብር እንበላለን ማለት ነው። ይህ በጣም ትልቅ አድቫንቴጅ ነው። እንደገና ደግሞ ዶችላንድ ቲኬት የምትባላለች በጣም በቃ የወደድኳት ነገር እሷ ነች። አገሪቷ ውስጥ እንደፈለግን በባቡርም ሆነ በባስ በነፃ እንንቀሳቀሳለን ማለት ነው። እቺ ከሴሚስተር ቲኬት ከሴሚስተር ኮንትሪቢዩሽን ዋጋ አንድ ላይ ከቨር የምትደረግ ነገር ነች። አገሩን እንደፈለግን መዞር እንችላለን፣ እንደፈለግን መንቀሳቀስ እንችላለን። ስልካችን ላይ ዋሌት ትኖረናለች፣ ዋሌት አፕሊኬሽኑ ላይ ትኖራለች፣ ስማችን ምናምን ቲኬቱ እዛ ላይ ያለ፣ እሷን ብቻ ማሳየት ነው የሚጠበቅብን ማለት ነው እንደፈለግን ለመንቀሳቀስ። እና እነዚህ ነገሮች ናቸው ዋና ነገሮቹ። ከዛ ኦፍኮርስ እዚህ ስንመጣም ደግሞ እንደ አዲስ የምንማራቸው ነገሮች አሉ። እነሱን እየለመድን እንሄዳለን ማለት ነው። እና እንደመጨረሻ መናገር የምፈልገው ነገር ይሄ ለማን ነው? ይሄ መንገድ የሚያዋጣው ሎንግ ተርም ማሰብ ለምንፈልግ ሰዎች ብቻ ነው። የሆነ በቃ መጥቼ ተፍ ብዬ የሆነች ነገር ሰርቼ ምናምን ነገር አይሆንም። ይሄ ሀገር ለሱ አይሆንም። አልመክራችሁም ለሱ።
ምክንያቱም ትምህርቱ ራሱ ከባድ ሎድ ነው ያለው። እኛ እንደለመድነው አይነት አይደለም። በነገራችን ላይ እዚህ ሌክቸሮች እንደፈለግ ከፈለግ ግባ ከፈለግ አትግባ፣ ኤክሰርሳይዝ ላብ ምናምን ካለ ሰብሚት ማድረግ ያለብህ እሱን ታስገባለህ፣ ዲፌንስ ካለ ትሰራለህ። ከዛ እነሱ ለማለፍ ብቻ ነው የሚጠቅሙት፣ ለፋይናል ለመቀመጥ ማለት ነው። እነሱን ከጨረስን እና እነሱ ላይ የሚያስፈልገውን ውጤት ካገኘን ፋይናል ኤግዛም ላይ መቀመጥ እንችላለን። ፋይናል ኤግዛም ላይ ከዛ ከመቶ ነው የሚያዘው። ደረቅ ጥያቄ ብቻ ነው የምንጠይቀው እና ከመቶ ለማምጣት አትችልም። ጥያቄዎቹ በጣም በተለይ ከበድ ያለ ኮርስ ሲሆን ጥያቄዎቹ አያልቁ። ከበድ ያሉ ጥያቄዎች ናቸው። እንደዚህ 10 ሰከንድ የማሰቢያ ጊዜ የለንም። የሆነ ቀጥታ የሚመለስ ነው። ሳብ አድርገን የምንመልሰው መሆን አለበት። ኢቭን ስንመልስ ራሱ አጭር መልሶች መሆን ያለባቸውን አጭር እየሰጠን፣ አንድ ማርክ ከሆነ ያለው 10 ጥያቄ አንድ ማርክ ያለው ይሰጡና ከዛ አንድ ጥያቄ 20 ምናምን ማርክ ይኖረዋል። እንደዚህ አይነት ነገሮች አሉ እና እነዛ ጥያቄዎች አሁን ጊዜ ይወስዳሉ በጣም 10 አንዳንድ ማርክ ኖሯቸው 10 ጥያቄ እዛ ላይ ግማሽ ሰዓት ልናጠፋ እንችላለን። ፈተናው ያለን ለፈተናው ምናልባት ያለን 2 ሰዓት ወይ 1 ሰዓት ተኩል ሊሆን ይችላል። ስለዚህ ከዛ አኳያም እያሰብን አብረን እየተላመድን የምንሄዳቸው ነገሮች አሉ እነሱ እዚህ ከመጣን በኋላ እና እነዚህ ነገሮች ስላሉ ዝም ብሎ መጥቼ ትንሽ እንትን ብዬ ምናምን ሰርቼ ምናምን አይሆንም። አንደኛ ትምህርቱን ፈልገን ነው መምጣት ያለብን። ሁለተኛ ደግሞ በአንድ ጊዜ ውጤት አናገኝበትም። ኦፍኮርስ ምንም ጥያቄ የለውም። ጥሩ ስቴብል የሆነ ላይፍ ይኖረናል። ከዛ በኋላ ዲግሪያችን በዓለም ሪኮግናይዝ የሚደረግ የትም ቦታ ሄደን በኩራት የምናሳየው ነው የሚሆነው። ስራ ላይ ምናምን አያሳስበንም። እነሱ ጥቅሞች አሉት። እስከዛ ግን ብዙ ድካም አለው፣ ብዙ ልፋት አለው። በቀላሉ አይደለም የምንመረቀው። ስትራግል አለው፣ በደንብ ቻሌንጅ አለው እና እሱን የምትፈልጉ ሰዎች ከሆናችሁ ብቻ አፕላይ እንድታደርጉ የምመክራችሁ። በአቋራጭ ምናምን እንደዚህ ሆናለው የሆነች ስራ በጎን ሰርቼ እንዲህ ምናምን አይሆንም። ይሄ ሀገር ለሱ አይሆንም። እንደዛ የምታስቡ ከሆነ አልመክራችሁም ለማለት ነው። ግን ሎንግ ተርም ነው የምፈልገው እኔ። ዲሲፕሊንድ ከሆነን ታጋሽ ከሆነን በጣም አሪፍ ነው። ለእናንተ ሰዎች በጣም አሪፍ ነው፣ መክራችኋለሁ። በአቋራጭ በቀላሉ ወይ ኮንፈርት የምንፈልግ ከሆነ አይሆንም። ኦኬ እንግዲህ የኔ ጉዞ ይህንን ይመስል ነበረ። በቀጣይ ቪዲዮዎች ደግሞ ዲፐር እንገባለን። ስለ ፋይናንሻል ነገሮቹ፣ ስለ ህይወት እዚህ ምን እንደሚመስል፣ እንዲሁም ስራ ራሱ እንዴት ነው የሚሰራው እዚህ ፓርታይም ምናምን የሚሉትን ነገሮች ደግሞ በቀጣይ ቪዲዮ እናያለን ማለት ነው። እናመሰግናለን።